ፑቲን ይልቅ ብለዋል። ጦሩ ወደ ዋና ከተማዋ እየተመመ ነው። ከግራም ከቀኝም ተደራደሩ ባዩ በስቷል። ዘለንስኪ የኢስታንቡሉን ድርድር ባከሸፉ ማግስት ያደራዳሪ ያለ እያሉ ነው። ስልጣን በያዝኩ በአንድ ቀን ውስጥ ጦርነቱን አስቆማለሁ ሲሉ የፎከሩት ትራምፕም በቃኝ ወገቤን ብለዋል። በዚህ መሃል ፑቲን አደገኛ የጦር ስልት ነድፈው በሰዓት የተፈተነ ጦራቸውን አዘዋል። ጦሩ ትዕዛዙን ተቀብሎ እርምጃ ጀምሯል። የዩክሬን ሁለተኛዋ ግዙፍ ከተማ በራሻ ጦር ተጥለቅልቃለችም። ቀጣዩዋ ተረኛ ኪየቭ ናት እየተባለ ነው። የዘለንስኪ መቀመጫ በሞስኮ ጦር ቀለበት ውስጥ ገብታለችም። የሞስኮ ጦር ወደ ዩክሬን ግዙፍ ከተሞች በገፍ እየተመመ ነው። ዘለንስኪም ሆኑ ጌቶቹ የማያቆሙት ማዕበል ገንፍሏል። ጦርነቱ ከተጀመረ አንስቶ ይህንን የጦር ስልት ለመከተል ሲያመነቱ የቆዩት ቭላድሚር ፑቲን ዩክሬንን ሊያንበረክክ ብቻ ሳይሆን ወደ ራሻ ግዛት ስር ሊጠቀልል የሚያስችል አደገኛ እርምጃ ጀምረዋል። ቀይ ቦኔት ለባሾቹ የሞስኮ ወታደሮች ተልኳቸውን ጀምረዋል። ይህንን ተከትሎ ድንጋጤ፣ ፍርሃትና ሀፍረት የምዕራባውያንን ጎጆ አጥለቅልቆታል። እንደተፈራው ፑቲን የመጨረሻዋን ካርድ መዥርጠዋል። ጦርነቱ ይቋጭ ብለዋል። ጦሩ ወደ ዋና ከተማዋ ሰብሮ እንዲገባና እንዲተም አዟል። የጦር መኮንኖቹም የፑቲንን የትዕዛዝ ቃል ተቀብለው ወደ እርምጃ ገብተዋል። የራሻ ጦር ኪየቭን ጨምሮ የዩክሬን ትላልቅ ከተሞችን ለመቆጣጠር እንደ ንብ መንጋህ በሰልፍ እየተመመ ነው። ምዕራባውያን ዝም ጭጭ ብለዋል፣ ደንግጠዋል። ረጅም ርቀት ሚሳኤልና የሚሳኤል ተተኳሽ ለኪየቭ ሊሰጡ የነበሩት ጀርመንና እንግሊዝ ምጥ ይግቡ ስምጥ ድምጻቸው ጠፍቷል። ነገሩ ሁሉ ድል ወደ ሞስኮ እንዳዘነበለች ያረጋገጠ ሆኗል። በአንጻሩ ዩክሬንን ተጠቅመን ሞስኮን እናስገብራለን ያሉት ምዕራባውያን በፍርሃት ቆፈን ስር ወድቀዋል። ትራምፕ ከደሙ ንጹህ ነኝ፣ አውሮፓ ሆይ አምላክ ይሁንሽ ብለዋል። አሁን ቭላድሚር ፑቲንን አቁም የሚለው የለም። ትራምፕም አሁን ሩሲያ የጀመረችው አስደንጋጭ ጥቃት ምክንያታዊ ነው ማለታቸው ደግሞ በእርግጥም አሁን ላይ ሞስኮን የሚያስቆማት ምድራዊ ኃይል እንደሌለ አረጋጋጭ ሆኗል። ታላቋን ሶቪየት ህብረትን የመመለስ እቅድ ያላቸው ፑቲን አሁን መልካም እድል እጃቸው ላይ ወድቋል። ቤላሩስን ወደ ሩሲያ እንደሚጠቀልሉ የተማመኑት ቭላድሚር ፑቲን አሁን ደግሞ ዩክሬንን ከማንበርከክ ባለፈ ወደ ሞስኮ ለመጠቅለል የሚያስችል እርምጃ አህዱ ብለዋል። በእርግጥም ፑቲን አምርረዋል። የ3 ዓመቱ አስከፊ ጦርነት ከዚህ በላይ መቀጠል የለበትም ብለዋል። የዩክሬንን ጉዳይ በቶሎ ቋጭተው ወደ ሌሎች ተቀናቃኞቻቸው ለመዞር ቆርጠዋል። የዩክሬኑ ድንገተኛ ጥቃት አባኗቸዋል። ከዚህ በኋላ እንኳን ጥቃት እንዲፈጸምብን ይቅርና ጦርነቱ እንዲራዘም እንኳን አንፈቅድም ሲሉ እንቅጩን አሳውቀዋል። ይህንን ተከትሎም ነው ጦሩ ወደ ዩክሬን ዋና ከተማ እንዲተም ያዘዙትም። እንደ አስፈሪ የንመንጋህ በሰልፍ የሚንጎማልለው የራሻ ባለቀይ ቦኔት ጦር እልህ ተሞልቶ ወደ ዩክሬን ከተሞች እየከነፈ ይገኛል። በልባቸው ታላቋን ሶቪየት ህብረትን ዳግም እንመልሳለን የሚሉ የሞስኮ ወታደሮች ዩክሬንን ሊያስገብሩ ቆርጠዋል። የሞስኮ ጦር እንደ ንብ ከተመመባቸው ከተሞች መካከል የዩክሬኗ ሁለተኛዋ ትልቅ ከተማ ካርኪቭ ትጠቀሳለችም። በዚህ ትልቅ ከተማ የሩሲያ ጦር ገብቶ አብዛኛውን ክፍል ተቆጣጥሯል። በሽንፈት የተሰላቸውና የዛለው የዩክሬን ጦር ለማፈግፈግ ተገዷል። ጦሩ ወደዚች ከተማ ከመግባቱ አስቀድሞ ሌሊቱን በግዙፍ ሰው አልባ አውሮፕላንና ሚሳኤሎች ጥቃት እንደፈጸመም ታውቋል። በጥቃቱ ቢያንስ 4 ሰዎች ህይወታቸው ሲያልፍ ከ60 በላይ መቁሰላቸውን የአካባቢው ባለስልጣናት አረጋግጠዋል። ከሩሲያ ድንበር ጥቂት ኪሎ ሜትር ርቀት ላይ የምትገኘው ካርኪቭ ከ3 ዓመታት በዘለቀው ጦርነት በሩሲያ ጥቃት ሲደርስባት ይህ የመጀመሪያው ባይሆንም ከፈረንጆቹ 2022 በኋላ ይህንኛው ጥቃት የከፋው ነው። ሩሲያ በዚህ ግዙፍ ከተማ በፈጸመችው የድሮን ጥቃት ፋይበር ኦፕቲክ የተባለውን አደገኛ ድሮን እንደተጠቀመች መረጃዎች ወጥተዋል። የፋይበር ኦፕቲክ ድሮን ጭራ ላይ በ10 ኪሎ ሜትሮች የሚቆጠሩ ገመድ ይጠመጠምባቸዋል። በሌላኛው ጫፍ ደግሞ ድሮኑን ከሚቆጣጠረው መሳሪያ ጋር ይገናኛሉ። ወደ ድሮኑ የሚመጣው ሚውን ከድሮኑ የሚወጣው ቪዲዮና የቁጥጥር ሲግናል የሚተላለፈው በኤሌክትሪክ ገመዱ ኬብል አማካኝነት እንጂ እንደሌላው ድሮን በሬዲዮ ፍሪኩዌንሲ አይደለም። የማለት በኤሌክትሮኒክ የመተላለፊያ ስርዓት የድሮኑን ጉዞ ማጨናገፍ አይቻልም ማለት ነው። የዩክሬን ጦር ሩሲያ 206 ሰው አልባ አውሮፕላኖች
2 ባሊስቲክና ሌሎች 7 ሚሳኤሎችን በዩክሬን ላይ በአንድ ጀንበር ማስወንጨፏን አስታውቋል። የሩሲያ መከላከያ ሚኒስትር ትላንት ማምሻውን እንዳስታወቀው ሰራዊቱ በዩክሬን ወታደራዊ ኢላማዎች በተለይም የጥይት ማከማቻ መጋዘኖችን፣ የሰው አልባ አውሮፕላኖች ቤዞችን፣ የጦር መሳሪያ መጠገኛ ጣቢያዎችን ጨምሮ ሌሎች ወታደራዊ ማዕከሎች ላይ በምሽት ጥቃት ፈጽሟል። በካርኪቭ ስለደረሰው ጉዳት ግን ከሞስኮ በኩል የተሰጠ ዝርዝር አስተያየት የለም። ባለፈው ሳምንት መጨረሻ በሩሲያ የባቡር መሰረተ ልማትና የአየር ሰፈሮች ላይ በዩክሬን ድሮኖች ጥቃት ከተሰነዘረ በኋላ ምላሽ ለመስጠት ሩሲያ በቅርብ ቀናት በዩክሬን ከፍተኛ ጥናቶች እያደረገች ነው። ጦርነቱን ወደ ዋይት ሃውስ እንደገባው አስቆሟሉ ያሉት ዶናልድ ትራምፕ የሩሲያን ጥቃት ተከትሎ በሰጡት አስተያየት የዘለንስኪ ትንኮሳ ለሰሞኑ የሩሲያ ድብደባ በቂ ምክንያት ሰጥቷል ብሏል። በአዲሱ የፑቲን የጦርነት ስልት ምዕራባውያኑና የኔቶ አባል ሀገራት ዝምጭጭ ብለዋል። ምን እንደሚያደርጉ ግራ ተጋብተዋል። ለኪየቭ ትላልቅ የጦር መሳሪያዎችን ሲሰጡና በጀርባው ነው ግፋ በለው ሲሉ የከረሙት ፈረንሳይና ጀርመን አሁን ድምጻቸው ጠፍቷል። ፑቲን ይህንን ዘመቻ በድል ቋጭቶ ዩክሬንን ከጠቀለለ ቀጣይ ተረኛ እንሆናለን ሲሉ ሰግተዋል። ፑቲን የዩክሬንን ትላልቅ ከተሞች ለመቆጣጠር በጀመሩት ዘመቻ እየተከተሉት ያለው የጦር ስልት ለዩክሬን እጅግ አስቸጋሪ ሆኗል። ራሻ ትላልቅ የዩክሬን ከተሞችን ከመክበቧ በፊት ወደ ከተማው የሚገቡ መጋቢ መንገዶችን አስቀድማ ትቆርጣለችም። ይህም የዩክሬን እግረኛ ጦር ከተማዋን መልሶ ለመቆጣጠር እንዳያመቸው ነው። ለዚያም ነው የዩክሬን እግረኛ ጦር በገፍ እያፈገፈገ ያለው። ይህ ወታደራዊ ስልት ሩሲያን አሸናፊ እያደረጋት ሲሆን በቀጣይ ጊዜያቶች የዩክሬን በርካታ ከተሞች በሞስኮ ቁጥጥር ስር መግባታቸው አይቀሬ ነው። ይህንን የፈሩት ዘለንስኪ አይዞ ሲሉት ለነበሩት ሀገራት የድረሱልኝ ተማጽኖ እየላከ ነው። ሆኖም ሰሚ አላገኘም። ከጎንነን ግፋ በለው ሲሉ የከረሙት ሀገራት የቁርጡ ቀን ሲመጣ ከጎኑ ሸሽተዋል። በእርግጥ አገራቱ ከመሸሽ ውጪ አማራጭ የላቸውም። የአሁኑ የሩሲያ አዲስ ዘመቻ አደገኛና አስፈሪ እየሆነ መጥቷል። 3 ክረምቶችን የተሻገረው የዩክሬን ጦርነት በእንዲህ መልኩ በራሻ የድል ጉዞ ቀጥሏል። አንዳንድ ወገኖች የሰሞኑን የሞስኮ ዘመቻ በመታዘብ ጦርነቱ ወደ መገባደጃው እየተቃረበ ነው እያሉ ነው። ጦርነቱ በወታደራዊ ግንባሩ በኩል ቢጠናቀቅም ፖለቲካዊ ድርድር እንደሚያስፈልግ ግን አጽንኦት ይሰጣሉ። ለዚህም ተመራጩ ሰው ትራምፕ ናቸው በማለት እየተናገሩ ነው። ዶናልድ ትራምፕ በምርጫ ቅስቀሳ ወቅት ከካማላ ሃሪስ ጋር ባደረጉት አንድ የአደባባይ ክርክር ላይ እኔ ስልጣን ላይ ብኖር ኖሮ ይህ ጦርነት አይፈነዳም ነበር ብለው ነበር። ቀጥለውም እኔ ስልጣን ከተቆጣጠርኩ ጦርነቱን ለማስቆም 24 ሰዓታት ብቻ ይበቁኛል በማለት ፎክረውም ዝተውም ነበር። ሆኖም ከበሮ በሰው እጅ ሲያዩት ሆነና ነገሩ ስልጣኑን ከያዙ ወራት ቢያልፋቸውም ጦርነቱን ግን ማስቆም አልቻሉም። አሁን ግን አዲስ የድርድር ስልት ነድፈው ለማደራደር ሐሳብ ሊያቀርቡ እንደሆነ እየተሰማ ነው። ሆኖም አዲሱን የድርድር እቅድ ይፋ የሚያደርጉት ከአዲሱ የሞስኮ ዘመቻ መጠናቀቅ በኋላ እንደሆነ ተሰምቷል። መረጃዎች እንዳመላከቱት ዶናልድ ትራምፕ የኦፔክ ሀገራት የነዳጅ ዋጋን ዝቅ ካደረጉ የዩክሬን ጦርነት ይቆማል የሚል አዲስ ተስፋ ሰንቀዋል። ሆኖም የፖለቲካ ተንታኞች ይህንን ነገር አይሳካም ሲሉ ከአሁኑ ሐሳቡን እየነቀፉት ይገኛሉ። ሞስኮ ያሉ ሰዎች በዚህ ሐሳብ እየሳቁ ነው። ምክንያቱም በዚህ እቅድ መሰረት ዋነኛ ተጎጂዎች የሚሆኑት የአሜሪካ የነዳጅ ኩባንያዎች ናቸው በማለት የአሜሪካ ፖለቲካ ተንታኞች የትራምፕን የድርድር ንድፍ እየነቀፉት ይገኛሉ። አበቃን። ሰላም ለዓለማችን ይሁን። ሰናይ ጊዜን ተመኘን።